እንዴት ናችሁ? እንዴት ከረማችሁ? ኑሮ ህይወት ሁሉ እንዴት ነው? ዛሬ ለመጀመሪያ ጊዜ ጆይን ያደረጋችሁ ሳራ እባላለሁ። የስነ ልቦና ባለሙያ ነኝ። የምቀመጠው ካልጋሪ ካናዳ ነው። በሴት ልጆችና በወጣቶች ላይ እየሰራው እገኛለሁ። እግዚአብሔር ቃል ከህይወት ከትምህርት ቤት ከስራ የተማርኩትን ዕውቀት ደግሞ ከናንተ ጋር መጥቼ ደግሞ ሼር አደርጋለሁ። እንደዚህ ዛሬ ስለ ሲዝን ወይ ደግሞ ወቅት ወይ ደግሞ ስፔሲፊካሊ ስለ የኔ ወቅት ስለ እያንዳንዳችን የራሳችን ወቅት ስለ የራሴ ወቅት ወይ ደግሞ አይደንቲፋይንግ ማይ ሲዝን ስለሚባል ቶፒክ ነው የምናወራው። ከዛ በፊት ግን ወቅት ምንድነው ወይ ደግሞ ሲዝን የምንለው ነገር ምንድነው? ሲዝን የምንለው ነገር የኛ የሰዎች ህይወት የሆነ ስፔሲፊክ የሆነ የምናልፍበት የህይወት ቻፕተር ማለት ነው። የህይወት ምዕራፍ ማለት ነው። አንዳንዶቻችን በጣም የምንስቅበት በጣም የምናብብበት በጣም የምናፈራበት ሲዝን ላይ እንሆናለን። አንዳንዶቻችን ደግሞ የምንጠብቅበት ሲዝን ላይ ልንሆን እንችላለን። አንዳንዶቻችን ደግሞ ድምጻችን ሳይሰማ ስለ ፍሬ እንዲያፈራልን ለምንፈልገው ነገር በጣም እየሰራን ፎከስ አድርገን እየሰራን ያለንበት ሊሆን ይችላል። አንዳንዶቹ ደግሞ ሳይታይ ፍሬው ሳይታይ በድብቅ የምናድግበት ሲዝን ሊሆን ይችላል። ይሄ ሁሉ ሲዝን ግን ከእግዚአብሔር ለሰዎች ተሰጥቷል። አበቦች እንኳን የሚያብቡበት ሲዝን አለ። ቅጠል ብቻ ሆነው ፀሐይ ብርሃን እየተቀበሉ ብርሃን ብቻ እየተቀበሉ እየተመገቡ ለማፍራት የሚዘጋጁበት ሲዝን አለ። ዊንተር ደግሞ አለ። በጣም በረዶ የሚሆንበት የዘራነው ዘር ስለሞተ ሳይሆን ተደብቆ ግን ብዙ በረዶ የሚወርድበት ወደዚህ ወደዛ ማንልበት ከሰዎች ምንለይበት አይዞሌሽን ያለው ሲዝን ላይ ደግሞ እንሆናለን። ይሄንን ሁሉ ሲዝን ግን ለይተን ማወቃችን አንደኛ ምስጋና ውስጥ እንድንገባ ያደርገናል። ከዛ በተረፈ ደግሞ አቅማችንን ጉልበታችንን ሰብሰብ አድርገን ደግሞ ያን ሲዝን ላይ እንዴት አድርገን ማደግ እንዳለብን ምን ከዚህ መማር እንዳለብን ደግሞ እንድናቅ ደግሞ ይረዳናል። ለምሳሌ በጣም ብዙ ጥያቄ መጣልኝ። ያንግ የሆኑ እናቶች ህፃናት የልጆች ያላቸው እናቶች እዚህ ጋር ሆነው ከልጆች እንግዲህ ታውቃላችሁ እንዴት ህፃን ልጆች ሲኖራችሁ በተለይ በውጭው ሀገር የሚረዳ ብዙ ስለሌለ ራሳችን ሁሉን ነገር ስለምንሯሯጥ ምን ያህል ከባድ እንደሆነ እናውቀዋለን ልጆች ማሳደግ። ግን እዛ ሲዝን ላይ ያለች አንድ እናት ምንድነው ማድረግ ያለባት? ያደጉ ልጆች ያሏትን እናቶች እያየች ወይኔ እሷ ታድላ እያለች የራሷን እኔማ እንዲህ ነው እኔማ በቃ ልጆቼ ህፃን ናቸው እኔማ በጣም ስራ ላይ ነኝ እኔማ ቢዚ ነኝ እያለች ማጉረምረም ነው ያለባት? ወይስ የልጆቼ ህይወት አሁን ኢንቨስት ማድረግበት ነው፣ አሁን እኔን በደንብ በሙላት ሊያገኙ የሚገባቸው ጊዜ ነው፣ አሁን የኔን አቴንሽን የሚፈልጉበት ነው ብላ ሌላውን ከጎን ያለውን የሌላ ሰውን ሲዝን ትታ የራሷ ሲዝን ላይ ፎከስ የምታደርግበት ጊዜ ነው። ያንግ እናቶች ያንግ ልጆች ያላችሁ ሰይጣን ክፉ ነው። ሲዝናችንን ካልለየን ጎረቤት ያለውን ሲዝን እያየን እነሱ የደረሱ ልጆች ከፍ ያሉ ራሳቸውን የቻሉ ልጆች ያላቸው ጎረቤት እያየን እሷማ እንደዚህ ናት እሷማ ታድላ እሷማ እንደዚህ የኔ ህይወት ግን እንደዚህ እኔ ኋላ ቀረው እሷ ዘንጣ ስራ ትሄዳለች እኔ ግን እዚህ ከልጆች ጋር እያለን ኮምፕሌን እንድናረግ እንድናጉረመርም ያደርገናል። እንድንረዳው የምፈልገው ግን ዛሬ ሁሉም ሰው በተለያየ ሲዝን ያልፋል። it doesn't matter ምን አይነት ሲዝን በሲዝን ግን ያልፋል። አንዳንዶቻችን ቅድም እንዳልኳችሁ ክረምት ላይ ነን። ክረምት ሲሆን ከሰው ምንለይበት አይሶሌት ምንሆንበት በጣም በቃ ብዙ ሰዎች ልናገኝበት ማንችል ብዙ በረዶ ብዙ መደበቅ የሚያስፈልገን ጊዜ ምክንያቱም በድብቅ ደግሞ የምናርፍበት ምክንያቱም አሁን የተዘራው ዘር ሊበቅል አይችልም፣ ውሃም ልናጠጣው አንችልም። በቃ ጸጥ ምንልበት ጊዜ ምናርፍበት ጊዜ ይሄኛው የበረዶ ጊዜ እስኪያልፍ እያረፈን ፊዚካሊ ራሳችንን ቴክ ኬር ምናደርግበት ጊዜ፣ ሜንታሊ ራሳችንን ቴክ ኬር ምናደርግበት፣ ኢሞሽናሊ ራሳችንን ቴክ ኬር ምናደርግበት ጊዜ ነው። ምክንያቱም ልክ ዊንተር ሲያልፍ ከዊንተር በኋላ አሁን ካናዳ እንዳለው ስፕሪንግ የሚባል ሲዝን ይመጣል። ስፕሪንግ ደግሞ በረዶ የለውም። ስፕሪንግ ዝናብ አለው።
ዝናቡ ግን ብርሃን አለው፣ እንደ ዊንተር ጨለማ አይደለም። ስለዚህ ምንድነው የሚሰጠን? ያኔ ዊንተር ላይ አይ አለፈኝ፣ ያኔ ዊንተር ላይ ሆነን አይ ሰመር ላይ ተክዬ ቢሆን ኖሮ፣ ሰመር ላይ እኮ እንደዚህ አርጌ ቢሆን ኖሮ፣ እንደዚህ እኮ ጤናዬን ጠብቄ ኖሮ ቢሆን፣ እንደዚህ እኮ አድርጌ ቢሆን ኖሮ ያልነውን ሲዝን እንደገና ጌታ ደግሞ አዲስ እድል ስፕሪንግ ላይ ይሰጠናል። ስፕሪንግ የተለያዩ አበቦች ከ3 ወር በኋላ በቅለው ልናያቸው የምንፈልግ አበቦች የሚተከሉበት ሲዝን ነው። አሁን በየማርኬቱ ብትሄዱ፣ በየሱፐር ማርኬቱ፣ በየጋርደን ማርኬቶች ብትሄዱ የሚያማምሩ አበቦች ግን ቆርጠን ቤት የምናስቀምጣቸው ሳይሆን የሚተከሉ አበቦች የሚሸጥበት ሲዝን ነው። ምክንያቱም አሁን ከስፕሪንግ በኋላ ስፕሪንግ 3 ወር ነው። ከስፕሪንግ በኋላ ቀጥሎ የሚመጣው ሲዝን ሰመር ይባላል አይደል እንዴ? ይሄ ሰመር ደግሞ በጣም ፀሐይ በሙሉ የምትወጣበት፣ አበቦቹ የሚያብቡበት፣ አረንጓዴ የሚሆንበት፣ ዝናቡ የሚያበቃበት፣ በደንብ በቃ ሌበር ያደረግንበት፣ ስፕሪንግ ላይ ዊንተር ላይ ፎል ላይ የሰራነው ዋጋ ከፍለን ፎከስ አድርገን ዋጋ የከፈልንባቸው ጉዳዮች ሁሉ ፍሬ የሚያፈሩበት ኢንጆይ የምናደርግበት ነው። አየሩ ራሱ ያስታውቃል። ፀሐይ ሙሉ ትወጣለች፣ አረንጓዴ ይሆናል። ልጆቻችን ውጭ መጫወት ይፈልጋሉ። እኛ ውጭ ወተን ወክ ማድረግ፣ ፀሐይን ማግኘት እንፈልጋለን። እና ይሄ ሰመር ታይም የሻይን የምናደርግበት፣ ስፕሪንግ ላይ የሰራነው ስራ የሚታይበት። እንደውም ምን ይላሉ ሰዎች ለመክሳት ሲፈልጉ ሰመር ቦዲን እያዘጋጀው ነው ይላሉ። ምክንያቱም ሰመር ላይ ሁሉም ሰው ሊዝናና የሚወጣበት፣ ትልልቅ ጃኬቶች ማንለብስበት፣ ቀለል ብለን የምንታይበት፣ አየሩ ቀለል የሚልበት፣ ፀሐይ በደንብ የሚወጣበት ሲዝን ነው። ስለዚህ እነዚህን የተለያየ ሲዝኖች ማወቅ ህይወታችን ላይ ላሉ የተለያየ ሲዝኖች እያመሰገንን ጊዜያችንን፣ አቅማችንን፣ ያለንን ነገር ሁሉ እነዚህ ሲዝኖች ላይ ፎከስ አድርገን በምስጋና እንድናልፍ ወይ ደግሞ ልክ ገበሬ ዊንተር ላይ ሲሆን ለምንድነው ማልተክለው እኔ ለምንድነው መትከል ያልቻልኩት ብሎ ኮምፕሌን እንደማያደርገው ልክ እንደዛ ህፃናት ልጆች ያለን እነዚህ ልጆች ለምንድነው ቤት የሚያቆሹት? እነዚህ ልጆች ለምንድነው የሚረብሹኝ? እነዚህ ልጆች ለምንድነው 30 ጊዜ ማሚ ማሚ እያሉ የሚጠሩኝ? እነዚህ ልጆች ለምንድነው ሻይ እንኳን እንድጠጣ ማይፈቅዱልኝ ማለትን እናቆማለን። ምክንያቱም ያለንበትን ሲዝን ኦሬዲ ስላወቅነው በደንብ ሪኮግናይዝ ስላደረግነው አሁን ቱታችንን አድርገን ከነሱ ጋር የምንሮጥበት ነው እንጂ ረጅም ጫማ አድርገን ቂው የምንልበት ሲዝን አይደለም። ጫማችንን ዝቅ አድርገን ልብሳችንን ሰፋ ያለ ልብስ ለብሰን ከነሱ ጋር የምንሮጥበት፣ ፓርክ ወስደን እነሱ የምናጫውትበት፣ ማንበብ ልጆቻችንን የምናስተምርበት፣ ሆምወርክ እንዲሰሩ የምናስተምርበት፣ አሁን በኋላ ከፍ ሲሉ 10 11 12 ዓመት ሲሆናቸው እንዲሆኑ እንዲማሩ የምንፈልገውን ነገር አሁን የምንጀምርበት ወቅት ነው። ስለዚህ ይሄንን ሲዝኖች በህይወታችን ላይ ማወቅ በጣም በምስጋና ያለምንም ኮምፕሌን ሳናደርግ እንድናልፍ ይረዳናል። ኦኬ። ስለዚህ እንዴት አድርገን ነው አይደንቲፋይ ማድረግ ያለብን? አሁን ለምሳሌ አንዳንድ ሰው እኔ ያለሁበት ሲዝን ምን አይነት ሲዝን እንደሆነ አላውቅም ይላል። ወይ አንዳንድ ሰው ደግሞ ምን ይላል? የኔ ህይወት ሁሉም ሲዝን አለው፣ በቃ ሁሉ ባንዴ ነው የመጣብኝ ይላል። አይ ዶንት ቲንክ ባንዴ እንኳን ሲዝን አይመጣም። ግን ምንድነው መሰላችሁ የሚሆን ነው አንድ ሲዝን ላይ ሆነን ሌላ ሲዝን ላይ መሰራት የሚያስፈልገውን ስራ ስለምንሰራ ይመስለኛል። ቅድም እንዳልኳችሁ ያንግ ህፃናት ልጆች ያላችሁ አሁን ረጅም ጫማ አድርገን ቋቋም እንልበት ሳይሆን ዝቅ ያለ ጫማ አድርገን ከነሱ ጋር የምናሯሯጥበት፣ ካራክተር የምናስተምርበት፣ አወራራቸው የምናይበት፣ ማንበብ የምናይበት፣ ስለ ጤና የምናስተምርበት፣ ስለተለያየ የህይወት ጉዳይ ቀስ እያለን ኢንትሮዲዩስ እያደረግን ራሳችን የምናስተምርበት ሲዝን ነው። እዚህ ላይ ሆነ ግን ቲኔጀሮች ያሉበት ቤት አይታችሁ እነሱ ቤት እኮ ቤታቸው በጣም የተስተካከለ ነው። የነሱ ቤት እኮ በጣም ጽድት ያለ ነው። እናትየው በጣም ርፍ ያለች ናት። እነሱ እኮ በቃ ይወጣሉ። እናትየው ብቻዋን ጂም ትሄዳለች። እናትየው እኮ ብቻዋን እንዲህ ትላለች እያለን ኮምፕሌን እያደረግን ካልሆነ በስተቀር አንድ ሲዝን አንድ ጊዜ ይመጣል። ከዛ ያ ሲዝን ቀይረው ደግሞ ሌላ ሲዝን ደግሞ ይመጣል እንጂ ባንዴ ተፈራርቆ 100 ሲዝን አንድ ላይ አይመጣም። ኦኬ። ስለዚህ አይደንቲፋይ እንዴት እናርግ? እኔ ያለሁበትን ወቅት የእግዚአብሔር ቃል ለሁሉም ጊዜ አለው ይላል፣ ለሁሉ ደግሞ ሲዝን አለው ይላል።
ሲዝን አለው፣ ለሁሉም ሲዝን አለው። ሁሉ ሲዝን ባንዴ ደግሞ አይመጣም። ኦኬ ስለዚህ ይሄን ሲዝን ህይወታችን ያለበትን ሲዝን እንዴት አድርገን ሪኮግናይዝ እናድርግ? እንዴት አድርገንስ ማወቅ እንችላለን? አንዳንዴ ግራ ሊገባ እንችላል። ኧረ እኔ ምን አይነት ሲዝን ውስጥ ነው ያለሁት ልንል እንችላለንና አንዳንድ ጋይዳንስ ልስጣችሁ። ኦኬ ለምሳሌ ስፕሪንግ ሲዝን ነኝ። ስፕሪንግ የሚባለው ሲዝን አሁን ያለንበት ማለት ነው። ዝናብ አለ፣ በረዶ ብዙ የለም። የኛ ከተማ ሆኖ እንጂ በረዶ ብዙ መኖር አልነበረበትም። ስፕሪንግ አዳዲስ አበቦች ከ3 ወር በኋላ በቅለው የሚታዩ አፍርተው የሚታዩ አበቦችን የምንተክልበት አዲስ እስከዛሬ ያለፈው 3 ወር ዊንተር ላይ አልሰራሁትም ያልነውን ስራ ለአዲስ ዓመት ብለን ፕላን ያወጣናቸው እቅዶች እስከዛሬ ያልጀመርን ካልን ወይ ደግሞ ጀምረን ደግሞ እንደፈለግን ያልሄደልን ያለን ሰዎች አሁን እንዳዲስ ስትራቴጃይዝ የምናደርግበት እንዳዲስ ዋት እንደዚህ ማድረግ እችላለሁ ብለን እንዳዲስ እግዚአብሔር እድል የሰጠበት አዲስ ሲዝን ስፕሪንግ ይባላል። አሁን ለምሳሌ እዚህኛው ስፕሪንግ ላይ አንዳንዶቻችን አዲስ ኒው ስታርት ደስ ይለናል። በቃ እኔ ከዛሬ ጀምሮ ይሄን አካሄዴን አልፈልገውም፣ ይሄን አካሄዴን መቀየር ፈልጋለሁ፣ ወይ ደግሞ በጣም ብዙ አዳዲስ አይዲያዎች ወደኛ ይመጣሉ። አንዳንዴ እንደዛ እንሆናለን። በጣም ብዙ አይዲያዎች ይሄንን ማድረግ ፈልጋለሁ፣ ይሄንን ማድረግ ፈልጋለሁ ብል አእምሮአችን ኤክስፕሎድ ያደርጋል። በጣም ብዙ አይዲያዎች ወደኛ ይመጣሉ። ይሄ this is your time to plant seed። ኦኬ ይሄ እንደዚህ አይነት ላይ ያላችሁ ሰዎች ስፕሪንግ ላይ ነው ያላችሁት። አሁን ለምሳሌ ትንንሾች ልጆችም ያላችሁ ብትሆኑ ቤት ውስጥ ሆናችሁ ለምሳሌ እንደዚህ እኮ ባረግ እኮ ጥሩ ነው። አሁን ይሄንን ባረግ ለምሳሌ ልጆችን ማስጠናት ሊሆን ይችላል። ቀላሉ መንገድ ሜቢ የሆነ ግርግዳ ላይ ኤቢሲዲ ለጥፌላቸው ይሄንን መማር ቢያነቡ ቀለል ባለ መንገድ እንደዚህ ሊማሩ ይችላሉ ብለን የምናስብበት አይዲያ ከመጣ አሁን ነው ያንን ዘር መትከል አለብን። ስትራቴጂ ማውጣት ያለብን። ትረስት ሚ እንደዚህ ክሬቲቭ የምንሆንበት ብዙ አይዲያ የምንቀበልበት ሲዝን ስፕሪንግ ይባላል። ስፕሪንግ አዲስ ዘርን የምንተክልበት፣ አዲስ አካሄድን የምንቀይስበት፣ አዲስ ፕላን የምናወጣበት ኒው ስታርት። ልክ አሁን ስፕሪንግ ሲሆን አፈር ከዊንተር የተቀመጠውን አበባ ማስቀመጫ ላይ ያለውን አፈር እንዳለው እንደማንተክልበት እሱን ገልብጠን ፍሬሽ አፈር ከኮስኮ ገዝተን እንዳዲስ ኮትኩተን ውሃ ጠጥተን እንዳዲስ እንደምንተክለው አሁንም ከዊንተር ጀምሮ ያሰብነው ሐሳብ እስከዛሬ ለአዲስ ዓመት ያወጣሁት ፕላን እየሄደልኝ አይደለም ላልነው ፕላን አዲስ አፈር ምንቀይርበት፣ አዲስ አካሄድን ምንቀይስበት፣ አዲስ ፕላን የምናወጣበት ከ3 ወር በኋላ አፍርቶ ለሚታየን አጫጭር ፕላኖች እንደዚህ ባረግ ኔክስት 3 ወር ፍሬ አፈራበታለሁ የምንለውን ዘር የምንዘራበት ወቅት ነው። ስለዚህ በጣም ክሬቲቭ ሆናችሁ ራሳችሁን ካገኛችሁ ለምን እንደዚህ አላረግም፣ እንደዚህ እኮ አዲስ መንገድ መጀመር እችላለሁ፣ እንደዚህ በቀይስ እኮ እንደዚህ አይነት እኮ ይሆናል የምትሉት ይሄ እናንተ ስፕሪንግ ሲዝን ላይ ስላላችሁ በዚህ ሲዝን ማድረግ ያለባችሁ ያ እንዲያፈራ በአጭር ጊዜ ውስጥ እንዲያፈራ የምትፈልጉትን አበባ ዘር አሁን ነው መትከል ያለባችሁ። ስለዚህ እናንተ ስፕሪንግ ላይ ነው ያላችሁት ማለት ነው። ሁለተኛው ሲዝን ደግሞ ሰመር ይባላል። ሰመር ላይ if you are feeling ፕሮዳክቲቭ እንደሆነን የሚሰማን ከሆነ እስከዛሬ ፕላን አድርገን በጣም ብዙ ስትራቴጂ አውጥተን ሰርተን በጣም ብዙ ዋጋ ከፍለን የሰራንባቸው አቅማችንን ጉልበታችንን ያፈሰስንባቸው የህይወታችን ጉዳዮች ፍሬ ሲያፈሩ ስናያቸው እንደነዚህ አይነት ልምምድ ላይ ያለን ሰዎች ሰመር ውስጥ ነው ያለነው። ሰመር ያለፈው 3 ወር ዋጋ እየከፈልን በቃ ይሄንን መስራት አለብኝ፣ 3 ወር እኮ ጨክኜ እኮ ብሰራ እኮ እንደዚህ እኮ አፈራለሁ፣ 3 ወር ገንዘብ ሴቭ ባገኝ፣ 3 ወር ጂም ብገባ፣ 3 ወር ዋጋ የምናገኝበት ፕሮዳክቲቭ እንደሆነ የሚሰማን ሰለብሬት የምናደርግበት ሲዝን ይሄ ሰመር ሲዝን ይባላል። እንኳን ደስ አላችሁ። የለፋችሁበት ጉልበታችሁን ያፈሰሳችሁበት ጉዳዮች እንኳንም አፍርቶ አያችሁት፣ እንኳንም ጉልበታችሁ ፈሶ አልቀረ፣ እንኳንም ዋጋ የከፈላችሁበት አይናችሁን ሳታነሱ ስትጠብቁት የነበረው ነገር እንኳንም እያፈራላችሁ ሆነ።
ፎል የሚባል ሲዝን ውስጥ ደግሞ ያለን ሰዎች ደግሞ አለን። ፎል ደግሞ if you are shedding old habits ለምሳሌ ፎል የመውደቅ ሲዝን ነው። ፎል የመውደቅ ስላችሁ እኛ የምንወድቃበት አይደለም። ከላያችን ላይ የከበደን ነገር ሁሉ እንደ ቅርፊት ተገልጦ እንደ ቅርፊት እየተላገ የሚወድቅበት ሲዝን ነው። ፎል አትክልቶችን ዛፎችን ካያችሁ የክረምቱን በረዶ ለመሸከም ቅጠሎች የሚረግፉበት ቅጠል የስ ያምራል ለግንድ ግን ሸክም ነው። ያ የሚወድቅበት ንፋስ ኃይለኛ ንፋስ ያለበት ንፋሱ ያ የወደቀውን ቅጠል አብንኖ የሚወስድበት ያ ቅጠል ደግሞ ተበትኖ አይቀርም ተሰብስቦ ደግሞ የሚቃጠልበት ሲዝን ነውና ፎል ላይ ያላችሁ ሰዎች ነገሮች ሲወድቁ ታያላችሁ። በቃ የማይጠቅሙ ነገሮች ከህይወታችሁ ሲወድቁ፣ የማያስፈልጉ ሪሌሽንሺፖች ከህይወታችሁ ተገንጥለው ሲወድቁ፣ እናንተ ህይወት ላይ ቫልዩ የሌላቸው ኤክስፓየር ያደረገ ሪሌሽንሺፖች በሙሉ እየተገነጠሉ ሲወድቁ የምታዩ፣ አዲስ ስራ የምትቀይሩ፣ አዲስ አካሄድን የምትጀምሩ፣ ይሄ ከበደኝ ያላችሁት ነገር እንደ ቅርፊት እየተገነጠለ የሚወድቅላችሁ ሰዎች፣ ይሄንን እያያችሁ ያላችሁ ሰዎች ደግሞ እናንተ ፎል የሚባል ሲዝን ላይ ያላችሁ። ፎል ላይ አንዳንዴ ሁሌ አይደለም ደስ እያለን ምንለየው ወይ ፎል ላይ ደስ እያለን አይደለም በቃ ይሄንን ከዛሬ ጀምሮ እንደዚህ አይነት አካሄድ በህይወቴ አልፈልግም እያለን ምንጥለው ሁሌ አይደለም እንደዛ የሚሆነው። በጣም እንወዳቸው ሰዎች ግን በዚህ አሁን ላለንበት ሲዝን ግን ቫልዩ የማይሰጡ ያንግ እናቶች የሆናችሁ ሲንግል ጓደኞቻችሁ ግን ስለናንተ ሲዝን አንደርስታንድ የማያደርጉ ባለፈው ብያቸዋለሁ። ያንግ እናት ስትሆኑ በጣም ብዙ ጊዜ የምታሳልፉት ከህፃናት ልጆች ጋር ስለሆነ ያንግ ጓደኞች ሲኖራችሁና ነይ እኛ ሬስቶራንት ነይ ራት እንውጣ ሲሏችሁ አይ በቃ አልችልም የምትሉበት ቀን ስለሚበዛ እንደነዚህ አይነት ጓደኞች ሲዝናችሁን አንደርስታንድ ማያረጉት ከሆነ እናንተ ፈልጋችሁት ሳይሆን ሲዝኑ ራሱ ከእንደዚህ አይነት ሰዎች ቀስ እያለ እየለያችሁ ይመጣል። which is okay ሁሌ አይደለም ደስ እያለን ምንለየው ከሰዎች ሁሌ አይደለም ደስ እያለን ከለመድናቸው አካሄዶች ምንለየው ግን ሲዝን ስለሆነ ነው። ምክንያቱም እዚህኛው ሲዝን ላይ እኔ በቃ ይሄንን ነው የምፈልገው ብለን ሙጭጭ ካለን ለሚቀጥለው ሲዝን ያንን ነገር ይዞ መሻገሩ አይጠቅምም። አንዳንድ ሰዎች እዚህኛው አሁን ላለንበት ሲዝን ይጠቅማሉ። እግዚአብሔር በዚህም በዛም አድርጎ ወደ ህይወታችን ያመጣቸዋል። ከዛ ባለፈ ግን አንዳንድ ሰዎች ወደ ሰከንድ ቻፕተር ኦፍ አወር ላይፍ ወደ ሁለተኛው የህይወታችን ቻፕተር ወይ ደግሞ ወደ ሁለተኛው ሲዝን እንዲያልፉ አያስፈልግም። እነሱ ስራቸው እዚህ ሲዝን ላይ ነው። ከዚህ ሲዝን ሲያልፉ ወደ ሁለተኛው ሲዝን ሲያልፉ እኛ ህይወት ላይ ቫልዩን አይጨምሩም። ስለዚህ እግዚአብሔር ሲለያችሁ ስታዩ፣ ሰዎች ከናንተ ሲርቁ ስታዩ ለምንድነው እኔ ምን አርጋቸው ነው እነሱ እኮ አትበሉ። ሲዝን ነው በቃ ሲዝኑ እንደዛ ነው። ዛፍ እኮ ቅጠሉን በቃ አንተ ሲዝኑ ስለሆነ አሁን ፎል ሲዝን ስለሆነ ከላይ ላይ ውደቅ ብሎ አይደለም እኮ ቅጠሎች የሚወጡት። ሲዝኑ ልክ ፎል የሚባለው ሲዝን ሲመጣ ቅጠሎቹ ያለምንም ምክር ያለምንም ጭቅጭቅ ረግፈው ይወድቃሉ። ምክንያቱም ሲዝን እንደዛ ነው። አንዳንዴ ሲዝን ላይ ህይወታችሁ ላይ ያሉ ሰዎች በረው ሲሄዱ ታያቸዋላችሁ። ኢትስ ኦኬ። አንዳንዴ እጃችሁ ላይ ይዤዋለሁ ያላችሁት የሆነ በቃ ይሄ የኔን ያላችሁት ነገር ከእጃችሁ ሲሄድ ታያላችሁ። ኢትስ ኦኬ። ምክንያቱም ከናንተ ጋር ተማክሮ ወይ ከኔና ከናንተ ጋር ተማክሮ አይደለም ሲዝን ሲመጣ እነዛን ሰዎች ወይ ያንን ጉዳይ ከእጃችን ላይ የሚያወጣው ሲዝን ነው። ሲዝን ሲመጣ ልክ ክረምት ሲመጣ በረዶው ለመጣል ማንንም እንደማያማክር ሲዝኑ ስለሆነ ብቻ በኮንፊደንስ መጥቶ በረዶውን እንደሚያረግፈው ኢትስ ኤግዛክትሊ እንደዛ ነው። ኦኬ አናት ልጆች ያሏችሁ እንደኔ ሃይ ስኩል ደግሞ ያሉ ልጆች ካሏችሁ አድገው ደግሞ ጨርሳችሁ ደግሞ እርፍ ደግሞ እያላችሁ ያላችሁ ሁላችንም በተለያየ ሲዝን ውስጥ ሆነን ግን በመጨረሻው ቀን በቃ ማመስገን ያለብን ከዚህኛው ሲዝን ወደዛኛው ሲዝን ስላመጣ። የመጨረሻው ደግሞ ዊንተር የሚባለው ሲዝን ነው። ይሄ ዊንተር የሚባለው ሲዝን feeling tired or withdrawn በጣም ደከመኝ እንላለን። ፊዚካሊ ደከመኝ እንላለን። ኢሞሽናሊ ደከመኝ እንላለን። ፋይናንሻሊ
ደከመኝ እንላለን። ከዛስ ሰው ጋር ብዙ መገናኘት አንችልም። ሰው ጋር ብዙ መገናኘት አያሰኘንም። በቃ ለብቻዬ መሆን እፈልጋለሁ፣ ማሰብ እፈልጋለሁ፣ እስቲ ብቻዬን ደበቅ ማለት እፈልጋለሁ ምንልበት ሲዝን እንደዛ ያለን ከሆነ እንደነሱ አይነት ሰዎች ደግሞ ዊንተር ላይ ነው ያሉት። ዊንተር የምንወድቅበት ሲዝን አይደለም። ኦኬ ዊንተር አይሶሌት የምንሆንበት ከሰዎች ትንሽ ለየት የምንልበት ስለራሳችን የምናስብበት የምናርፍበት ምክንያቱም የተከልነው ዘር አሁን አይበቅልም። አሁን ስትራቴጂ የምናወጣበት ስፕሪንግ ላይ ተክለን ከሆነ ሰመር ላይ ተክለን ከሆነ አሁን ወደ ሌላ ሲዝን ወደ አዲስ ሲዝን ወደ አዲስ ዓመት ወደ ጃንዋሪ ምንሄድበት ብዙ ሴሌብሬሽን ያለበት የፋሚሊ ኮኔክሽን ያለበት ምክንያቱም ክሪስማስ አለ፣ ገና አለ፣ አዲስ ዓመት አለ፣ ብዙ የእረፍት ጊዜዎች አሉ። ልጆች ትምህርት ቤት ይዘጋሉ። ብዙ ከፋሚሊያችን ከራሳችን ጋር ሆነን ሪሴት ምናረግበት ምናርፍበት ሲዝን ነው እንጂ ከሰዎች ምንለይበት በቃ ልረፍ ምንልበት ብቻ አይደለም። ኮኔክት ምናረግበት ከራሳችን ጋር ኮኔክት ምናረግበት ቤታችን ውስጥ ህይወታችን ውስጥ አመት ሙሉ የተጓዝነውን ጉዞ እንዴት ነበር አካሄዴ? ጥሩ ነበር ወይ? ምን ያህል አፍርቻለሁ? ከራሳችን ጋር ይሄንን ሂሳብ ምንሰራበት ሲዝን ነው። እና አንዳንድ ጊዜ ምን ይመስለናል መሰላችሁ? አንድ ሲዝን ላይ ስንሆን ሌላ ሰዎችን ከሩቅ እናያለን። ጓደኞቻችን፣ ቤተሰቦቻችን፣ ጎረቤታችን እናይና እነሱ ሌላ ሲዝን ላይ ሲሆኑ ህይወት የቀረብን ይመስለናል። ኦኬ አንዳንድ ጊዜ አሁንም ወደ ህፃናት እናቶች ስላላችሁ ነው መለሰው። ህፃናት ትንንሽ ኖሯችሁ አጠገባችሁ ያሉ ጓደኞቻችሁ፣ ዘመዶቻችሁ በዚህ ጋር ቢዝነስ፣ በዚህ ጋር ትምህርት ቤት፣ በዚህ ጋር ምናምን እያሉ ብዙ ቦታ ላይ ሲሯሯጡ ስታዩ እኔ እኮ ወደ ኋላ ቀረሁኝ አትበሉ። ወደ ኋላ አይደለም የቀራችሁት፣ በሲዝናችሁ ነው ያላችሁት። እዚህ ሲዝን ላይ መሆን ያለባችሁ ማመስገን ነው። እዚህ ሲዝን ላይ መሆን ያለባችሁ በሙሉ አእምሮ ለልጆቻችሁ መገኘት ነው ያለባችሁ። ካልሆነ ግን እዛ ጋር መስራት የሚገባኝ እኔ እኮ አሁን ቢዝነስ መክፈት ነበረብኝ፣ እኔ አሁን ዩኒቨርሲቲ መማር ነበረብኝ፣ እኔ አሁን ብዙ ስራ መስራት ነበረብኝ፣ በእነዚህ ልጆች ምክንያት ተያዝኩኝ እያላችሁ ለራሳችሁ የምትነግሩ ከሆነ ግን ምንድነው መሰላችሁ እያረጋችሁ ያላችሁ? ዛሬ ላይ ሆናችሁ የነገን እንጀራ ለመብላት እየተጨቃጨቃችሁ ነው ማለት ነው ከእግዚአብሔር ጋር። በቃ የነገን እንጀራ ዛሬ ስጠኝ፣ እኔ ነገ አልፈልገውም፣ እኔ ዛሬ ስጠኝ እያላችሁ ነው ማለት ነው። ህይወት ደግሞ እንደዛ አይደለም። ስለዚህ ባለንበት ሲዝን ያለንበትን ህይወት ሰለብሬት ማድረግ፣ ያለንበትን ሲዝን ያለንበትን ወቅት አንደርስታንድ ማድረግ፣ እያመሰገነን እንደ በረታን ፓወርፉል እንደሆንን እንድናልፍ ደግሞ ይረዳናል። አንዳንድ ጊዜ ሌሎች ሰዎችን በቃ እናያለን እነሱ እንደዚህ ሆኑ እኛ እንዲሆን እንላለን። አንዳንድ ጊዜ ደግሞ የኛ እንደዛ ይሆንና እሷ ለምን እንደዛ አትሆንም፣ ለምን ትምህርት ቤት አትሄድም፣ ለምን ዩኒቨርሲቲ አትገባም፣ ለምን እንደዚህ አታረግም ደግሞ እንላለን። ይሄ በጣም ትክክል አይደለም። ምክንያቱም ሁሉም ሰው የራሱ ሲዝን አለው እና የኔ ሲዝን የናንተ ሲዝን አይደለም፣ የናንተ ሲዝን ደግሞ የኔ ሲዝን አይደለም። ሁሉም ሰው የተለያየ ሲዝን አለው። ይሄንን ማወቅ ለነጋችን በቃ እንዴት በምስጋና በብርታት ልናልፍ እንደምንችል ልነግራችሁ አልችልም። አሁን አንዳንዴ ሰዎችን አይናኔ እነዚህ ሰዎች በኔ እድሜ ነው ያሉት፣ እነሱ እንዴት ይሄን ሁሉ ማድረግ ቻሉ? እኔ እኮ እንትን ስለሌለኝ ነው፣ እንደዚህ እኮ ስለሌለኝ ነው፣ እንደዚህ እኮ የሆኑት እኮ እንደዚህ ነው፣ ለዚህ ነው ያገኙት ምልበት ቀኖች አሉ። አንዳንዴ ግን ትክክል አይደለም። ኦኬ እንደዛ ማለቴ ዛሬ ያለሁበትን ሲዝን እንዳላመሰግንበት፣ ዛሬ ያለሁበትን ሲዝን እንዳልማርበት፣ እንዳልበረታበት ያደርገኛል። ምክንያቱም ዛሬ እኔ ያለሁበት ሲዝን ደግሞ ከኋላ ላሉ ሰዎች ደግሞ ነገ ደግሞ የነሱ ሲዝን የሚሆንበት ነው። ስለዚህ ሁላችንም የተለያየ ሲዝን ውስጥ ነው ያለነው። ሁሉም ሰው የተለያየ ህይወት አካሄድ አለው፣ የተለያየ የህይወት አካሄድ ፍጥነት አለው እና ወደ ህይወታችን ሁሌ በቃ ህይወት ከውስጥ ወደ ውጭ ነው እንጂ ከውጭ ወደ ውስጥ አይኖርም እና ከውስጣችን ጋር ካለንበት ሲዝን ጋር ከራሳችን ጋር ከእግዚአብሔር ጋር ኮኔክት እያደረግን ነው እያመሰገንን መኖር ያለብን።
እንዴት አድርገን ያለንበትን ሲዝን እንዴት አድርገን ነው በምስጋና የምናልፈው? ወይ ደግሞ ያለንበትን ሲዝን ክረምት ሊሆን ይችላል፣ ፀሐይ ሊሆን ይችላል፣ በጋ ላይ ሊሆን ይችላል፣ ያለነው ስፕሪንግ ላይ ሊሆን ይችላል። ያለንበትን ሲዝን ግን እንዴት ደስ እያለን እንዴት ኢንጆይ እያደረግን እንዴት ፈገግ እያለን እንዴት እየበረታን እናሳልፍ ለሚለው አንደኛ በቃ በሲዝን ውስጥ መገኘት ነው ያለው። መገኘት ህፃናት ልጆች ካሏችሁ ተገኙላቸው፣ በሐሳብ ተገኙላቸው፣ በአቅማችሁ ተገኙላቸው። በቃ እዚህ ሲዝን ላይ ከሆንኩኝ ይሄንን ሲዝን በደንብ አድርጋችሁ ፕሬዘንት ሁኑ። እዚህኛው ሲዝን ላይ ሆናችሁ ስለዛኛው ስለሚቀጥለው ሲዝን እዛኛው ጋር ሆኜ ቢሆን ኖሮ እያላችሁ ወይ ደግሞ ያለፈው ሲዝን ላይ እኔ ሲንግል እያለሁ ልጅ ሳይኖረኝ እኔ እኮ እንደዚህ ነበርኩኝ እያላችሁ ኮምፕሌን አታድርጉ። አሁን ያላችሁበት ሲዝን ላይ ኢንጆይ አድርጉት። በቃ ሴሌብሬት አድርጉት፣ በደንብ ኢንጆይ አድርጉት ከልጆች። ሁለተኛ ደግሞ እግዚአብሔርን መታመን ነው፣ ለጊዜ መታመን። ትረስት ዘ ታይሚንግ። የእግዚአብሔር ጊዜ በጣም መልካም ነው፣ ሁሉን በጊዜው መልካም አድርጎ ይሰራዋል ይላል የእግዚአብሔር ቃልና ጀስት ቢኮዝ የሆነ ጊዜ እንደምንፈልገው ህይወታችን ስላልሄደ ህይወታችን በቃ ፈርሶ ቀረ ማለት አይደለም። ህይወታችን አንዳንዴ ከፊት ቻሌንጅ አለ፣ ከባድ የምንላቸው ሲዝኖች አሉና እንደዛ ሆነ ማለት ግን ህይወታችን አሁን ያለንበት ሲዝን ከባድ ነው ማለት የቀረው የተረፈ ህይወታችን በሙሉ ከባድ ነው ማለት አይደለም። ስለዚህ ለነገ ተስፋ እያደረግን ዛሬ ላይ ግን በደንብ ኢንጆይ እያደረግን ፕሮግራም እያወጣን ነገ እንዴት ነው እንዲሆን የምንፈልገው፣ ምን አይነት ህይወት ነው እንዲኖረን የምንፈልገው እያየን መስመር እያበጀን ከሰዎች እርዳታ እየጠየቅን ማድረግ የሚገባንን ነገሮች እያደረግን እንደሰው ከዛ በተረፈ ግን የእግዚአብሔርን ጊዜ መጠበቅ በጣም 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 ኢምፖርታንት ነው። ሶስተኛው ራሳችሁን ጠብቁ። ቴክ ኬር ኦፍ ዮርሰልፍ። ስትረስ ውስጥ እንዳትገቡ። ይሄ የአእምሮ ጤና የሚባለው የስነ ልቦና የሚባለው ነገር አእምሯችሁ እንዳይመታ፣ ጊዜያችሁ ዝም ብሎ የጠፋን እንዳይመስላችሁ። ሜንታል ሄልት የሚባለው ነገር ቴክ ኬር ማድረግ በጣም 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 ትልቅ ነገር ነው። ክረምት ላይ ያላችሁ ህፃናት ልጆች ካሏችሁ፣ ወጣቶች ልጆች ካሏችሁ ብዙ ሲዝን ላይ ልትሆኑ ትችላላችሁ ግን take care of yourself። ልጆች ያሏችሁ ልጆቻችሁ ልጆች ሆኖ አይኖሩም። አሁን ባላችሁበት ሁኔታ ሆናችሁ ራሳችሁን ቴክ ኬር ካላረጋችሁ ነገ ይሄኛው ሲዝን አልፎ ልጆቻችሁ አድገው ሲቆሙ እናንተ ላትኖሩ ትችላላችሁ። እውነታው እሱ ነው። አሁን ስትረስ ከሆናችሁ አሁን ጤናችሁ ማጠብቁ ከሆነ ነገ ልጆቻችሁ አድገው እናንተን ሲፈልጉ ጓደኛ መሆን ሲፈልጉ እናንተ ሜንታል ሄልት ተመታችሁ፣ በጤና ተመታችሁ፣ ሆስፒታል የምትመላለሱ ሆናችሁ እንደዚህ አይነት ሆናችሁ ለልጆቻችሁ ምንድነው የምትሆኑት? ይሄ ሁሉ የሰራችሁበትን ስራ ፍሬው ሲመጣ እናንተ ሰለብሬት ለማድረግ ወይ ከፍሬያችሁ ቆርጣችሁ ለመብላት የላችሁ ማለት ነው። ይሄ በጣም ያሳዝናልና ይሄ እንደ ቀላል ማየው አይደለም። ሰው በብዙ መንገድ ያልፋል። ሁላችንም በተለያየ ጉዳይ እናልፋለን። በተለያየ ቻሌንጂንግ የሆነ ሲዝን ሁሌ እናልፋለን። ግን ራሳችንን ካልጠበቅን ሜንታሊ ካልጠበቅን ግን በኋላ ልጆቻችን አድገው ነገራችን ተስተካክሎ ምክንያቱም ይኸውላችሁ ኤክስፓየር ዴት የሌለው ችግር የለም። ሁሉም ችግር ለሲዝን ነው የሚመጣው። ሁሉም ቻሌንጅ ለሲዝን ነው የሚመጣው እንጂ ዘመናችንን ሙሉ ሊያሯሩጠን የሚመጣ ቻሌንጅ የለም። የሆነ ቻሌንጅ ለሆነ ሲዝን ይመጣል። ልጆች ማሳደግ ይከብዳል ግን ልጆቹ ህፃናቶች ሆነው አይቀሩም፣ ያድጋሉ። ስለዚህ ይሄም ሲዝን ያልፋል፣ ያድጋሉ፣ ይለወጣል ማለት። ስለዚህ ልጆቻችሁ አድገው እነሱ ላይ የለፋችሁበትን ፍሬ እንድታዩ ራሳችሁን በጣም በጣም ቴክ ኬር አድርጉ እላለሁ።